የጠራናችሁ አሁን ሀገሪቱን እየመራ ያለው ድርጅት እንደ ኢህአዴግ በጋራ ያሉ እህት ድርጅቶች ውስጥ ያሉ አባላትንና በዛ ውስጥ ያሉ የህብረተሰብ ክፍሎችን ነው የጠራነው። ስለዚህ ከአዴፓም ከኦዲፒም ከህወሓትም አመራሮች ጋር ውይይት አድርገናል። በዛ ማዕቀፍ ውስጥ በከተማችን ውስጥ ያሉ ደግሞ የእነዚህ እህት ድርጅቶች አካላት እና አባላት ጋር መወያየት ስለፈለግን የሶስቱንም እህት ድርጅቶች አመራሮች አግኝተን ነው ይሄኛው መድረክ እንዲዘጋጅልን የጠየቅነው። ቅድም እንዳነሳሁት ዋና ዓላማችን ከሰላም ጋር የተያዘ ጉዳይ ላይ ሁላችሁም እንደምታውቁት ከተማችን ውስጥ ከዚህ ቀደም ያጋጠመ የሰላም የጸጥታ ችግሮች ነበሩ። እነዚህ ችግሮች ሁላችንንም ጎድተዋል፣ ሁላችንንም አሳዝኗል። በዚህ የጸጥታ ችግር የተጠቀመ የህብረተሰብ ክፍል የለም፣ የተጠቀመ ህዝብ የለም። ስለዚህ ይሄ ሁላችንንም የጎዳ የሰላም እጦት የጸጥታ ችግር ከታች እለት ተዕለት ጉርሻውን የሚበላውን ቸርችሮ ከሚነግደው ጎዳና ከሚያድረው ሰው ጀምሮ በሀብትም በስልጣንም ትልቅ የሚባል ኃላፊነት እና ሀብት ያለውም ሰው ቢሆን በዚህ የሰላም እጦት ወቅት ያልተጎዳ አካል የለም፣ በሁሉም ደረጃ ማለት ነው። ሰላም እጦት ሲፈጠር ለይቶ የሚጎዳው ወይ ለይቶ የሚጠቅመው አካል የለም። ሁሉንም የህብረተሰብ ክፍል ከዳር ዳር ነው ጉዳት የሚያደርሰው። ስለዚህ እንደ ከተማም በከተማችን ያሉ ነዋሪዎች በነበረው የጸጥታ ችግር ስጋት ውስጥ ገብተዋል፣ ችግር ውስጥ ገብተዋል። የዕለት ተዕለት እንቅስቃሴዎች በነበሩበት በዛን ወቅት ጥርጣሬዎች፣ ስጋቶች ውስጥ ገብተን ነበር። አሁን ደግሞ ያለንበትን ወቅት ስናይ በከፍተኛ ሁኔታ የሰላም ሁኔታው ተሻሽሎ ሰው የሚንቀሳቀስበት ንግዱም፣ አጠቃላይ ከተማዋ ሰላም ቀድሞ እንደምትታወቅበት ሀዋሳ የፍቅር የመቻቻል ከተማ የሚባለው ደረጃ ደርሳለች የሚል ከተለያዩ የህብረተሰብ ክፍሎች ጋር ስናደርግ ይሄን ምስክርነት ይሰጣል። በሌላ መልኩ ደግሞ ይሄ ሰላም በውስጣችን በስነ ልቦና፣ በአስተሳሰብ፣ በዕለት ተዕለት በህሊናም ጭምር የሚገለጽ ሰላም ደግሞ መምጣት አለበት። አሁን ያለው ሰላም ቀጣይነት ያለው እንዲሆን ሁላችንም ተረጋግተን የምንኖርበት ሀብትም ማፍራት አይደለም ነግደን አትርፈን እዚህ ከተማ ውስጥ ያሉ ነዋሪ ብቻ ሳይሆን ከሌላም አካባቢ ነዋሪዎች ወደዚህ ከተማ የሚመጡበት ሁኔታ መፈጠር አለበት ማለት ነው። ስለዚህ በዛ ደግሞ የአመራሩ ድርሻ የግንባር ቀደም ሊሆን ይችላል፣ የጸጥታ መዋቅሩ ድርሻ ሊሆን ይችላል። ግን ባለቤቱ ህዝብ ነው፣ ህብረተሰቡ፣ ነዋሪው። ምንም ያክል አመራሩ ቁርጠኛ ቢሆን ነዋሪው በዛ ልክ አብሮ ካገዘ ነው ስኬታማ የሚሆነው። ከተደጋገፈ ነው ስኬታማ ሊሆን የሚችለውና የውይይታችን መነሻ በዚህ ልክ አሁን በከተማችን ያለውን የሰላም ሁኔታ ዘላቂነት ለማረጋገጥ የህብረተሰብ ሁሉም የህብረተሰብ ክፍል የራሱን ድርሻ እንዲወጣ ለማድረግ እና ከእናንተ ሀሳብ ለመውሰድ ነው። ከዚሁ ጋር ተያይዞ ሁላችሁም እንደምታውቁት በክልላችን ባለፉት ጊዜ ከነበረው የጸጥታ ችግርም እንደ ከተማም ከነበረው የጸጥታ ችግር አሁን ባለው ሁኔታ እየወጣን ባለንበት መንግስትም የራሱን ውሳኔዎች እያስተላለፈ ህዝብ ያነሷቸው ጥያቄዎችም ወደ መልስ እንዲያገኙ እየተሰራ ነው። ከዚህ ውስጥ አንዱ የሲዳማ ህዝብ የጠየቀው የክልል የመደራጀት ጥያቄ ነው። ይሄ ጥያቄ አሁን በደረሰበት ደረጃ ምርጫ ቦርድ የሪፈረንደም ጊዜ አስቀምጧል። መንግስትም ድርጅትም በዚህ ልክ መሟላት ያለባቸውን ጉዳዮች እያሟላ መጥቷል። ስለዚህ በቀጣይ ህዳር 10 የሪፈረንደም በአጠቃላይ በሲዳማ ባሉ ወረዳዎችና ሀዋሳ ከተማን ጨምሮ ይደረጋል። ይሄ ሂደት በራሱ አንዱ ለእናንተ መረጃ ለመስጠት የሚጠቅመው ወይም ያስፈልጋል ብለን ያመንነው በከተማችን የሚካሄደው ሪፈረንደም በሲዳማ ውስጥ የሚካሄደው ሪፈረንደም ሰላማዊ፣ ህጋዊ፣ ሁሉም ዜጎች በዚህ ውስጥ የሚኖሩ ሁሉም አካላት የሚሳተፉበት ያለምንም የጸጥታ እንከን እና ችግር መጠናቀቅ እንዳለበት በህዝቡም በአመራሩም ተይዞ እየተሰራ ነው። መንግስትም በዚህ ልክ እየሰራ ነው። ስለዚህ ሀዋሳ ከተማ ውስጥ የሚደረገው የሪፈረንደም ሂደት የእናንተ ተሳትፎ ያለበት ነው ማለት ነው።
የህዝቡ ተሳትፎ ያለበት ነው፣ የነዋሪው ተሳትፎ ያለበት ነው ይሄ ሂደት የሚሄደው። ስለዚህ አንዱና ከእናንተ ጋር እንግባባ ብለን ዛሬ ያሰብነው በሂደት ውስጥ ሰላማዊ የሆነ የሪፈረንደም ሂደት እንዲኖር ሁሉም ዜጋ በከተማው ያለ የራሱን አስተዋጽኦ እንዲያበረክት ነው። በዚህ ሂደት ውሳኔው የህዝብ ነው። ውሳኔው ነፃ ሆኖ ህዝብ የራሱን ውሳኔ ያሳርፋል። ውሳኔው ምንም ይሁን ምን፣ ነገ ግን አብረን ከተማ ውስጥ ያለው ሁሉም ብሔር ብሔረሰብ አብሮ ይቀጥላል፣ አብሮ ይኖራል፣ አብሮ ይለማል፣ አብሮ ያድጋል። ስለዚህ ነገን ተስፋ ያለው ጊዜ እንጂ ነገ የጨለማ ጊዜ ወይ ነገ የስጋት ጊዜ አይሆንም ማለት ነው። ይሄን የምናነሳው ለምንድን ነው? በተለያየ መልኩ ከህዳር 3 ነበር ሲባል የነበረው ህዳር 10 በኋላ ምን ሊፈጠር ይችላል? ስጋት ይኖር ይሆን ወይ? የተለያዩ ነገሮች ይሰማሉ። ህዝቡ ተረጋግቶ ነዋሪው ተረጋግቶ እንዳይኖር የሚያደርጉ የተለያዩ የወሬ ብዥታዎች አሉ በከተማ ውስጥም በተለያየ በማህበራዊ ሚዲያ በፌስቡክም በመሳሰሉት ነው። ስለዚህ እኛ እጅ ለእጅ ተያይዘን የከተማችንን ሰላም የአካባቢውን ሰላም ማስጠበቅ ከቻል የትኛውም አካል እኛን አልፎ ሰላማችንን ሊያደፈርስ አይችልም። ሰላም ባጣንበት ጊዜ የከፈልነው ዋጋ ይበቃል። ከዚህ በኋላ ተጨማሪ ዋጋ መክፈል አለብን ብለን አናምንም። ከዚህ በኋላ ተጨማሪ ስጋት ውስጥ መግባት አለብን ብለን አናምንም። ከዚህ በኋላ ተጨማሪ የሰው ደም መፍሰስ የለበትም፣ ተጨማሪ የሰው ሕይወት መጥፋት የለበትም፣ ተጨማሪ ትርምስ ውስጥ መግባት የለበትም ብለን ነው። ስለዚህ ይሄን እንደ ህዝብ እንደ ከተማ ነዋሪ ሁላችንም እጅ ለእጅ ተያይዘን ይሄን መፍቀድ የለብንም። ከዚህ በኋላ የሚመጣ ነገር ሰላማዊ ብቻ እንዲሆን በእኛ በኩል እንደ ከተማ አስተዳደር ሁሉም ከተማ ውስጥ ያለ ነዋሪ በነፃነት ቀድሞ ሲኖር እንደነበረው የሚኖርበት ያለ ስጋት የሚኖርበት ሁኔታ እንዲኖር ሁሉንም አይነት ስራዎች እየሰራን ነው። አንዱና ትልቁ ስራ ብለን እያሰብን ያለነው እየሰራንም ያለነው የጸጥታ መዋቅራችንን በተገቢው የዜጎችን የነዋሪዎችን ደህንነት ማስጠበቅ ወደሚችልበት ቁመና ማምጣት። ከዚህ አንጻር የፖሊስ መዋቅራችን የጸጥታ መዋቅራችንን የማጠናከር ስራዎች ጀምረናል። የተለያዩ ቅሚያዎች፣ ዝርፊያዎች የመሳሰሉ ነገሮች እዚህም እዛም የሚታዩትን ለመቆጣጠር የሚደረግ ጥረት አለ። በዚህ ሂደት ግን በየአካባቢው ያለው ህዝብ በጥርጣሬ ፖሊስ መዋቅሩን የሚያይ ከሆነ አብሮ ማይቆም ከሆነ አብሮ ሰላሙን ለማስጠበቅ እቅድ አውጥቶ የአካባቢውን የመንደሩን የቀበሌውን ሰላም ለማስጠበቅ የማይንቀሳቀስ ከሆነ ምንም ያክል ፖሊስ ቢጠናከር መንግስት ቢጠናከር ህብረተሰብ ያልደገፈው ስራ ውጤታማ ነው። ስለዚህ ችግሩ ከዚህ በፊት የነበሩ ችግሮችን እያረምን የመጣ ነው ያለ ነው። የእናንተ ድጋፍ በጣም ያስፈልገናል። የእናንተ አይን እኛ ከምናየው አይን በላይ ሰፊ ስለሆነ ችግሩም በመንደርም በቀበሌም በክፍለ ከተማም ፊት ለፊት የምትጋፈጡት እና የምታዩት እናንተም ስለሆናችሁ እነዚህን ችግሮች በጋራ ተጋግዘን እያቃለልን ለመሄድ ያስፈልጋል የሚል ነገር ነው ያለኝ። ከዚህ ውጭ በመንግስት ተቋማት ውስጥ የሚሰጡ አገልግሎቶች በየትኛውም የመንግስት ተቋም ውስጥ የተሻለ አገልግሎት ማግኘት የሚያስችል ሁኔታ መፈጠር አለበት። ሁሉም ነዋሪ በፍትሃዊነት የትኞቹም ተቋማት ላይ ገብቶ ተገልግሎ ተጠቅሞ የሚወጣበት አገልግሎቱን ቀልጣፋ የሚሆንበት መፈጠር አለበት። ይሄ ጥሩ ስራዎች የተሰሩባቸው ተቋማት አሉ፣ ጉድለት ደግሞ ያለባቸው ተቋማት አሉ። እንደ ተቋማት አንዱ ተቋም ከአንዱ ተቋም የተለያየ አይነት እንደ አመራሩ ስለሚለያይ እንደያዘው እንደሚመራው የተቋሙ ኃላፊም ስለሚለያይ በዚህ ልክ ለነዋሪዎች ምቹ የሆነ የአስተዳደራዊ መዋቅሮች እንዲኖሩ እየሰራን ያለ ነው እና በእኛ በኩል የጀመርናቸው ስራዎች ገና ወደ መሬት እየወረዱ ገና ያሉ ናቸው። ገና በጅምር ላይ ያለ ከተማውን ሰላም ለማረጋጋት ነው ቁጥር 1 ብለን ስራ የጀመርነው። ያለቀ ስራ አይደለም አሁን እያነሳሁ ያለሁት። የዛሬው መድረክም ከእናንተ ግብአት ወስደን በጋራ የጋራ አጀንዳ በሆነው የሰላም ጉዳይ ላይ አብረን ተደጋግፈን ከተማችንን ሰላም የማድረግ ስራ ላይ ሚናችሁ እንድትወጡ እንድታግዙ ለመጠየቅና ከእናንተ ሀሳብ ለመውሰድ ነው።
ከሪፈረንደሙ ጋር ተያይዞ እኔ ምንም የሚያሰጋ ነገር አለ የህግ እስካለ ድረስ በፊትም እኮ በህገ ወጥ በሆነ ሁኔታ ስለተንቀሳቀስን ነው እንጂ ችግር የተፈጠረ ምን እንቀሳቀሰው በህግ እስከሆነ ድረስ ምንም ስጋት የሚያሳድር ነገር የለም እኛ ኢትዮጵያውያን ነን በኢትዮጵያ ውስጥ መኖር እንችላለን የትም ቦታ ተንቀሳቅሰን ስለዚህ ምንድነው የሚያሰጋን ነገር ሊኖርም አይገባም የሚሰጋም ሰው ካለ ምናልባት እንግዲህ መንግስት ወደፊት እኔ አሁን እንደማየው ከሆነ እየተጠናከረ ያለ አድርጌ ነው የምወስደው አሁን የተሻለ ነገር እየመጣ እንዳለም ገምታለሁ ወደፊትም ደግሞ እግዚአብሔር የማይጥለንም አገራችን ሰላም ትሆናለች ሁላችንም በፍቅር እንሆናለን እንደ ህዝብ እኮ ብዙ ጊዜ እንላለን እኛም ደግሞ እናከለን አሁን እኛ አሁን ኖረናል እኮ ከልጅነት ከአዋቂ ድረስ አሁን እኔ እንደማቀውም በትምህርት ቤት አሁን አንተ ገሌዘር ነህ አንተ ተባብለን ማናቀም አንተዋወቅም ዘራችንን ኮሌጅም ስንገባም ከዛም በኋላም በኗሪነት በመንደር ስንኖር በብሔረሰብ ተጣይቀን አይደለም የምንኖረው ተፋቅረን ባህሪያችን ነው የሚያግባባን የሚያራርቀንም ባህሪያችን ነው እንጂ ብሔር ለብሔር የምንጋጭበት ሁኔታም አልነበረም ፍቅራችንን ማዳበር ደግሞ የኛ ፋንታ ነው ሰላማችንን ማስከበር የኛ ጉዳይ ነው የሚሆነው ስለዚህ ለሰላማችን መቆም የሁላችንም ነው እንጂ አሁን የተወሰኑ እንትኖች ላይ ማነጣጠር የሚያስፈልግ አይመስለኝምና ፖሊስ ከተማው ሰላም እንዲሆን ከሌባም እንድንጠበቅ በሰላም ወጥተን በሰላም እንድንገባ ፍለፊት በአስፋልት ላይ ብቻ ሳይሆን ውስጥ ኢን ኤንድ አውት የሚባል ነገር አለ ውጭውም ውስጡም በደንብ ሽፋን አግኝቶ ህዝቡንም አስተባብሮ ይሆን በራሱም ይሆን ተግባሩን ቢወጣ እኛም ድርሻችንን ብናክልበት ምንም የሚያሰጋን ነገር የለም ክፍለ ከተማው ማህበረሰቡን ወጣቱን ሴቱን ሁሉ አሰባስቦ መጀመሪያ ቀበሌዎችን ለብቻ እንደገና ሁለቱም ቀበሌዎች ባሉበት አባቶችን ሁሉ አሳይን ተደርጎ ይሄ ችግር ምንድነው ችግሩን መፍታት አለብን ችግሩ ባይዘው ግን ለነገሩ ያለው ቤታችን ነው መጀመሪያ ሰላም ከቤት ነው የሚጀምረው ወጣቱ የምንለው በእኛ ቁጥጥር ስር ነው ያሉት ምንድነው ወጣቱ የሚፈልጉት ወጣቱ የት ነው የሚውለው ምን እየሰራ ነው የሚለው ነገር ከቤት አስተዳደር ነው ከቤታችን ነው መጀመሪያ ያለብን ከየትም ከውጭ ሀገር መጥቶ አይደለም ሰላምን እያናጋ ያለው የመልካም አስተዳደር ጦት ነው ምንድነው ከአመራሮቻችን ጋር ቀድሞ መወያየት ያየነውም ነገሮች አሉ አመራሩ ወርደህ ፍቅር ስጥ ስራ ብለናል አመራሩም ከኛ ጋር እየሰራ ነው ስለዚህ የሰላም ጉዳይ የሁሉም ጉዳይ ነው ለማንም ገፍትረን የምንሰጠው ጉዳይ አይደለም ወጣቱ ብቻውን ሰላሙን አያመጣም ሴቱ ብቻውን ሰላሙ አያመጣም ወይም ወንዱ ብቻውን ሰላሙ አያመጣም ወይ መንግስት ብቻውን ሰላሙ አያመጣም ፖሊስም ቢሆን እኛ ከፖሊስ ጎን ስንሆን ነው ፖሊስ ብቻውን ምንም ሊያመጣ አይችልም እኛ ከፖሊስ ጋር ሆነን አጥፊውን ፖሊስም ይሁን ማንንም ይሁን አጥፊውን ለመንግስት እየጠቆምን የሚታረምበትን መንገድ ማበጃጀት የኛ ኃላፊነት ነው ሰላሙን ማምጣት አሁን ያለውን ሰላም አጠናክሮ መቀጠል ሁላችንም ኃላፊነቱን ወስደን መሄድ መቻል አለብን የሚል ነገር ነው አሉ የሚባል ነገር የለም ተባለ የሚባል ነገር የለም የት ነው የተባለው እዚህ ነው የተባለው ማን ያለው ከበደ ነው ያለው ከበደ አስፈላጊ ከሆነ ያለውን ነገር ያዳበርን መሄድ ያለው ነገር አላስፈላጊ ነገርና ህዝብን የሚያዋጋ ህዝብን ወደ መጥፎ አቅጣጫ የሚያስኬድ ነገር ከሆነ እኛ ወደ አቅጣጫ ማስያዝ ግዴታ አለብን ጎበዝ ፈረንጅ መጥቶ እዚህ ሀገራችን ላይ የፈለገው ፎቅ ቢሰራ ይዞት ወደ ሀገሩ አይሄድም ሌላውም ህዝብ ከየቦታው መጥቶ እዚህ ከተማ ላይ ቢያለማ ይዞት አይሄድም ኢትዮጵያ ነች አያቴ ቀደም ብለው ሲያስረዱኝ በኢትዮጵያ በ14ቱ ክፍላት ሀገር ውስጥ ንጹህ ህዝብ ደግ ህዝብ አለ ቢባል ሲዳማና ቦረና ነው እያሉ ይነግሩኝ ነበር እኔም ከመጣው እንዳየሁት ዳኤ ቡሹ ብሎ ሲጨባበት ሲተቃቀፍ ነው
ምንድነው ዳይ ቡሹ ብዬ በምጠይቅበት ጊዜ አፈር ልብላል እኔ አፈር ልሆን ነው የሚል መልስ ነው ያገኘሁት። ያለቀስኩትም ይሄ ህዝብ እንደዚህ ታሪክ ያለው ህዝብ ምን ነካው? ምን አጋጠመው? የሲዳማ ሽማግሌ የለም? በሐዋሳ ውስጥ ሽማግሌ የለም? እንዴት ተው የሚላታ? የሐሳብ ጥሩነት ሀገርን ይገነባል። ለሐሳብ ደግሞ ብልሽት ከገጠመው ሀገርን ያፈርሳል። ለመገንባት ብዙ አመታትን ይፈጃል፣ ለማፍረስ ደግሞ ጥቂት አመታትን ወይም ጥቂት ቀናትን ብቻ ነው የሚፈጀው። ሶሪያ ስትፈርስ ዲያ ስለሆነች አይደለም፣ ሰዎች የሚበሉትን የሚጠጡትን ስላጡ አይደለም። ታውቃላችሁ፣ ያው ሶሪያውያን ከአንድ አመት በፊት እዚህ ከተማ ውስጥ በአንድ ቀን ከ200 በላይ መጥቶ ለልመና ተሰማሩ። መንግስት ይዟቸው ሰብስቦ ነው ወደ አንድ ማይከል የወሰዳቸው። ሶሪያ ቶታሊ ፈርሳ በጣም ሀብታም ሀገር ነበረች፣ ሀያል ሀገር ነበረች። በአንድ አመት ውስጥ ድምጥ ማጣ ወጣ። ለምንድን ነው የወጣው? ዲያ ስለሆኑ ነው? እውቀት ስለሌላቸው ነው? ያላቸውን እውቀት ለጥሩ ለበጎ ነገር ከመጠቀም አንፃር የገጠማቸው ችግር መሰረት መነሻነት ሶሪያ ብቻ አይደለችም፣ አረብ ሀገራት በሙሉ ማለት ይቻላል እየፈረሱ ነው አሁንም ጭምር። ስለዚህ እቺ የምንወዳትን ሀገር ገና ብዙ ስራ የሚጠብቀን ሀገር፣ ብዙ ቤት ስራ ያለብን ሀገር በሚፈጠሩ የጥቂት ሰዎች የሐሳብ ችግር እየገጠሙን ያሉ ችግሮችን ቆመን ማየት የለብንም ነው። እየተፈጠሩ ያሉ ችግሮች ከኛ አቅም በላይ ሆኖ ነው ወይ ነው? አይደሉም። ችግር የሚፈጥሩ አካላት ሌቦችም ሆኑ ሌሎቹ ከኛ ቁጥር በላይ ሆኖ ነው ወይ? አይደሉም። እኛ ቆመን ስለምናያቸው እኛ ቦታ ስለሰጠናቸው ብቻ ነው ከዚህ በኋላ ስርዓት ሊይዙ ይገባል። የኛም አቋም ይሄ ነው። ዛሬ ከእናንተ ጋርም ስንወያይ ልናረጋግጣችሁ እኛ አሁን በአመራር ደረጃ በተለየ መልኩ ለመስራት ተነሳስተናል። በተለየ መንገድ ለመስራትም አሁን ባለን አቅሙም አለን፣ ፍላጎቱም ተነሳሽነቱም አለን። ህዝብ ግን ሊተባበረን ይገባል። ለዚህ ነው ጠራናቸው። እቺ ከተማ ውብ ከተማ የሆነችው ቅድም አባቶች እንዳነሱት በ50ዎቹ በ60ዎቹ ገና ስትቆረቆር ምንም ያልነበረባት ከተማ ናት። ዛሬ ላይ ደግሞ በኢትዮጵያ ካሉ ከተሞች በጣም ውብ ከተማ ሆናለች። በኢትዮጵያ ከተሞች ለነዋሪዎች ምቹ የምትባል ከተማ ናት። መርጠው የሚፈልጓት ከተማ የሚመጡባት ከተማ ናት። ኑ ተብሎ ቅስቀሳ የሚሰራባት አይደለም። ይሄ የመጣው ውጤት ዝም ብሎ ሳይለፋ ሳይደከም አይደለም። እናንተ የደከማችሁበት ነው። ይህን ከተማ የመሩ አመራሮች በየደረጃው በየወቅቱ የመሩ አመራሮች የደከሙበት ነው። የከተማው ነጋዴ ማህበረሰብ የደከመበት ነው። ምሁሩ የደከመበት ነው። ዝም ብሎ በአንድ ጀንበር የመጣ አይደለም። ስለዚህ ይሄ ሁሉ የመጣንበት ሂደት ደግሞ ባጋጠመን ውስን ችግር ባጋጠመን በተወሰነ ወቅት ባጋጠመን ችግር ደግሞ ጥላሸት ሲቀባና አፈር ሲለብስ እጃችንን አጣጥፈን የምንቀመጥበት ጊዜም አይደለም። አሁን በጋራ የፈጠርናት በጋራ የገነባናት በጋራ ውብ ያደረግናት ከተማ ይሄን ውበት የሚያሳጣ ነገር ከመጣ ሁላችን እጅ ለእጅ ተያይዘን መልሰን ማቆም ወደ ነበረበት መመለስ ማጠናከር የሚጠይቅ ነው ማለት ነው። አሁን ያለው ሰላምም እየመጣ ያለው ሰላም በነገራችን ላይ ቅድም እንደተባለው አይደለም። በኮማንድ ፖስቱ መከላከያ የትኛዎችን ቤት በር ላይ ጠብቆን ነው። ነገም ከአንድ 2-3 ሳምንት ወይም ጊዜያት በላይ አይቆይም ይወጣል መከላከያ። አሁንም ካምፕ ውስጥ ነው ያለው መከላከያ። ከተማው በህዝቦቿ ጥረት ነው በነዋሪዎቿ ጥረት ነው ሰላሙ አሁን እየተመለሰ ያለው ነው እኛ እያየን ያለነው። መንደራችሁ ውስጥ እናንተ ሰላም ስለፈለጋችሁ ነው ሰላም እየተጠበቀ ያለው።
የፖሊስ ኃይል ነው አሁን ከተማ ውስጥ እየተንቀሳቀሰ እየሰራ ያለው። ድጋፍ በሚፈልጉ ሁኔታዎች ላይ መከላከያውም ሌላውም ኃይል እያገዘ ነው ያለው። ይሄ ግን እስከ መቼ ድረስ ይቀጥላል? በመከላከያ ወይ በኮማንድ ፖስት ተጠብቀን ሊቀጥል አንችል። ስለዚህ የመጣውን ውጤትም በእናንተ ጥረት ከተማችሁን፣ መንደራችሁን፣ ቀበሌያችሁን፣ አካባቢያችሁን ሰላም ያደረጋችሁት የጸጥታ አካሉ ብቻ ከተማ ውስጥ ስላለ ነው ተብሎ የሚባለው የእናንተንም ውጤት የሚያሳንስ ነው ይመስለኝ። የነዋሪው ሰላም ወዳድ ነዋሪ ነው። አሁንም በነዋሪዎቿ ጥረት እና በአመራሩ ከተማ አመራሩ በዚህ ልክ የከተማዋን ሰላም ለመመለስ ባደረጉት ጥረት ከጸጥታ አካላት ጋር በመተጋገዝ የመጣ ነው። ይሄን ማስቀጠል እጅግ በጣም አስፈላጊ ነው። ስለሆነም እናንተ እንዳነሳችሁት የመጀመሪያው ጉዳይ የህዝቦች አንድነት በጣም አስፈላጊ ነው። የሲዳማ ህዝብ የክልል የጠየቀበት ወይም በሪፈረንደም አሁን ቀጣይ ወደ ድምፁን የሚሰጥበት ሂደት ለዘመናት እንግዲህ ሲጠየቅ የመጣ ነው። ምናልባት እኛ ከመወለዳችንም በፊት ከመፈጠራችን በፊት ህዝቦች በዚህ መንገድ ትግል ሲያደርጉ ቆይተዋል። ዛሬ አሁን በደረሰበት ደረጃ ለሪፈረንደም ደርሷል። ይሄ ማለት የህዝቦችን አንድነት የሚለያይ ጥርጣሬ ውስጥ የሚያስገባ ብቻን ተነጥሎ አንድ አካል ወይ አንድ ህዝብ አንድ ሲዳማ ብቻ ተነጥሎ ልልማ ልደግ ሌላውን ላስወጣ ሌላውን ላባር የሚል አስተሳሰብ አይደለም። ወደፊትም አስተዳደራዊ መዋቅሮች ይጠየቃሉ። ከኛ እንደ ሀገር ባነሱ ሀገራት በርካታ ክልሎች ወይም ስቴት የሚሏቸው አሏቸው። በጣም በርካታ። እነዚህ አደረጃጀቶች ለህዝቦች ቀልጣፋ አገልግሎት፣ ቀልጣፋ የመልካም አስተዳደር፣ የልማት ጥያቄዎችን መመለስ በሚያስችል ሁኔታ ጥያቄዎች ይነሳሉ በህዝቦች። አንዳንዴ መንግስት በራሱ አቅዶ እነዚህን መዋቅሮች ያደራጃል። ይሄ ማለት ግን በውስጥ ያለ ህዝብ አብሮ የኖረ ህዝብ እንለይህ ብንል እንኳን መለየት የማይቻል ህዝብ ይለያያል ማለት ደግሞ አይደለም። ዛሬም በሁሉም ክልሎች ውስጥ እኮ ሁሉም ህዝቦች ይኖራሉ። ሁሉም ህዝቦች ኦሮሚያ ብንሄድ፣ አማራ ክልል ብንሄድ፣ ትግራይ ውስጥ ብንሄድ፣ ጋምቤላ ብንሄድ፣ አፋር ብንሄድ፣ ሶማሊያ ብንሄድ የኢትዮጵያ ብሔር ብሔረሰብ የሌለበት ከተማ የት እናገኛለን? ነገም ይሄው ነው ሊሆን የሚችለው። ሲዳማ ክልል ሆኖ ከወጣ ሀዋሳ ከተማ ውስጥ ሁሉም ብሔር ብሔረሰብ ይኖራል። ሀዋሳ አይደለም የሲዳማ ጫፍ የሚባሉት ወረዳዎች እነ ጭሪም፣ አሮሬሳም፣ በንሳም ብንሄድ ይሄው ይቀጥላል ማለት ነው። ከዚህ የተለየ ነገር ሊኖር አይችልም። ይሄ የሰላምን የማይፈልጉ አካላት ጥርጣሬና ስጋት እንዲፈጠር እያደረጉ ያሉበትን ሁኔታ በጋራ ነው መታገል ያለብን። ይሄን መድረክም ስንፈጥር አንዳንዶች ለሪፈረንደም ቅስቀሳ የጠራን አድርገው የሚያስቡ ሊኖሩ ይችላል። በየክፍለ ከተማው በርካታ ውይይቶች እያደረግን ነው። በርካታ ከቀበሌ ወጣቶች ጀምሮ ሴቶች በየተለያየ አደረጃጀት የሀገር ሽማግሌዎችንም አወያይተናል። ይሄ ከዛ ጋር የሚገናኝ ነገር የለውም። ስለ ሰላም ነው እየተወያየን ያለ ነው። ስለ አንድነት ነው እየተወያየን ያለ ነው። ሪፈረንደም በራሱ መንገድ ይሄዳል። ከሪፈረንደም በኋላ ግን ህዝቦች እንኖራለን አለን። ሁላችን አለን። ያሳለፍናቸው እኮ የግጭት ጊዜያቶች እኮ ምናልፍ አይመስልም ነበር። ነገን ዛሬን የምናየው አይመስልም ነበር። ለሁላችን ከቤት አንወጣም። አመራሩ ይሁን የትኛውም አካል አልፈን ነው አሁን ዛሬ እየተወያየን ያለ ነው። ስለዚህ ይሄን የህዝቦች ጠይቀው ሪፈረንደም የደረሰው ለኛ ስጋት አይደለም፣ ለነዋሪዎቹ ስጋት አይደለም። በውይይታችን የተነሱ ጉዳዮች እንደ ከተማ አስተዳደር ይዘን የምንሰራቸው እንደተጠበቁ ሆኖ የዛሬው ውይይታችን እናንተ የሰላም ባለቤት በከተማው ባሉ ማንኛውም ጉዳይ እናንተ ትልቅ ድርሻ ያላችሁ እንደሆናችሁ እንድትወስዱ በእኛም በኩል መስተካከል ያለበትን ማስተካከል የምንችል መሆናችንን ለማረጋገጥ ነገ ያለው የሀዋሳ ሁኔታ ቀጣይ ያለው የሀዋሳ ሁኔታ የተስፋ የእድገት እንጂ የስጋት አይደለም። የስጋት አይደለም። ህዝቡም ውስጥ ያለው ይሄ ነው። የሲዳማ ህዝብ ውስጥም ያለው ይሄ ነው። ምሩን ያሉን የምትመሩ ከሆነ አንድ አርጋችሁ ምሩን ነው። ሽማግሌዎችን አወያይቻለሁ። የምትመሩን ከሆነ አንድ አርጋችሁ ምሩን፣ ከህዝብ ጋር አትለያዩ። የሲዳማ ባህል እሴትን መሰረት አድርጋችሁ ምሩን ያሉ። በእነሱ መነገድ አይቻልም። ስለዚህ ህዝብን አዳምጠን እንመራለን ስንል አንድ አርገን እንመራለን ነው። እናንተም በዚህ አስተሳሰብ በዚህ አረዳር ተደርታችሁ ከተማ አስተዳደሩ በሚያደርጋቸው ማንኛውም የሰላም የልማት እንቅስቃሴ የበኩላችሁን እንድትወጡ ነው። በቀጣይ ባለን የሪፈረንደም የሚሆን ሌሎች ስራዎች
የሰላሙ ባለቤት ህዝቡ ራሱ ሰላማዊ ሂደቱን ተከትሎ እንዲሰራ እንዲጠናቀቅ የማድረግ ትልቅ ድርሻችሁን እንድትወጡ አደራ ጭምር ለማለት ነው።